ጤና ይስጥልኝ ሰላም ናችሁ? ዛሬ ደግሞ ፓርት ቱ ተገናኝተናል። ዛሬ የምናወራው ስለ ኮይን እንዴት የምንሰበስብ የሚለው አማራጭ መንገዶች የምናየው ይሆናል። እዚህ ፕላትፎርም ኮይን የምንሰበስብ ትንሽ ሃርድ ነው፣ ግን ቀለል ያሉ አማራጭ መንገዶች እንጠቀማለን ማለት ነው። አንደኛ አማራጭ ጂኮይን ነች። ጂኮይን እንደምታውቁት እዚህ ላይ የምታገኙ ዴይሊ ታስክ በየቀኑ ጊፍት ይሰጠናል ከ10 እስከ 100 ባለው ማለት ነው። በየቀኑ ክሊም ያርም እንሄዳለን እና እቺ ምንድነው የምናደርጋት? እንትን ላይ ስንገባ ፓርቲ ከኛ ሊሆን ይችላል ወይ ከሌላ ሰው ሊሆን ይችላል ገብተን ስንጫወት ያቺ ጂ ኮይን 100,000 ማነው 10,000 ሲሞላ ማለት ነው። ጋምባ አድርገን 10,000 ጂ ኮይን ሲሞላ ወደ 10,000 ኮይን ቀየራል። የ10,000 ኮይን ቀጥታ ወደ ቪአይፒ ቀየራል ማለት ቪአይፒ ይዛለ። ያው እዚህ እንደምታይ ቪአይፒ አለች እዚህ ላይ ያው ወደ መልስ ማለት እቺ ቪአይፒ 3,500 ይሰጠናል። 10,000 ኮይን ወደዚህ ቪአይፒ ሲቀየር 3,500 አለ 3 ቀን ይሰጠናል ማለት ነው። ይሄ አንደኛ አማራጭ የምናገኘው ኮይን ነው። ሁለተኛ ደግሞ በኦነር ፓርቲ ወይ በእናንተ ሊሆን ይችላል ወይ በእናንተ ሞር በእናንተ ኦነር ሆናችሁ ፓርቲ ሲገቡ ሁለት ትሬጀር አለው አሁን አፕዴት ያደረጉና እነዚህ ትሬጀሮች ምንድነው የምሰራው? አንደኛ ቡም ይባላል። ቡም ማለት የኦነር ፓርቲ ሆኖ እዛ 1 ሚሊዮን ኤክስቼንጅ ስናደርግ ነው። 1 ሚሊዮን ኤክስቼንጅ ስናደርግ 500 በየቀኑ ይሰጣል 1 ሚሊዮን። ሁለተኛ ደግሞ እንደዛ ከ10 እስከ 15 ኮይን ይሰጣል። እሱ ደግሞ እንደዛ ነው። አማውንት ኤክስቼንጅ የምናደርግበት መጠን በየቀኑ ኮይን እንሰበስባለን ማለት ነው። ሌላ አማራጭ ደግሞ ሆስት ነው። ኢንቫይት ሆስት። ስለዚህ ኢንቫይት ሆስት ለማግኘት ያው እዚህ ላይ ኤጀንሲ አለች። እዚህ ላይ ስትገቡ ሽልማት አለ፣ ሪዋርድ የሚሰጠን ፕላትፎርም። የኮኔክሽን ትንሽ ያስቸግራል፣ ያው ኮኔክሽን ይፈልጋል። ሆስት ኢንቫይቴሽን እዛ ላይ ለኛ የሚሰጠን ጊፍት አለ። ያው እዚህ ላይ እንገባና እዚህ ላይ ሚና አክቲቭ ኤጀንሲ ኢቨንት ላይ እስከ $10 $16 ጊፍት ሪዋርድ ይሰጣል ማለት ነው። እዚህ ላይ እንደምታይ አክቲቭ ሆስት ካለው 25 ካለው 10,000 ኮይን ይሰጣል። 50 አክቲቭ ካለው ደግሞ 20,000፣ 80 ካለው 40,000፣ 90 ካለው 60,000፣ 120 ካለው ደግሞ 100,000 ኮይን ይሰጠናል። እነዚህ ምንድናቸው? አክቲቭ ሆኖ ሲሰሩ ነው። እና ይሄ ሌላው አማራጭ መንገድ ነው። ሌላው አምስተኛ ደግሞ ኢንቨስት ማለት ሪቻርጅ ማለት ነው። ኢንቨስት አድርገን ኮይን ገዝተን በዛ የምናደርጋለን ጋምብል እና ጌመር መሆን እንችላለን። ጌም በመጫወት በእነዚህ 5 መንገድ ተጠቅመን ኮይኑ እንሰበስባለን። እና ይሄን እነዚህ ናቸው መንገዶች ኮይን የምናገኝበት። በዛ አጋጣሚ አፕሊኬሽን አውርዳቸው አዲስ ላላችሁ ሰዎች ኤጀንሲ ላይ ገብታችሁ ሰርች ላይ በጥም ላይ አይዲ ነምበር ያስገብታችሁ የኔ መንጌ የሚለውን ታገኙታላችሁ። ከኔ ጋር አብራችሁ መስራት የምትፈልጉ እዛ ላይ አይዲ በሰጣችሁ ሰርች አድርጉትና ጆይን አድርጉ። ከኔ ጋር አብረን መስራት እንችላለን ማለት ነው። እና በዛ አጋጣሚ ቻናል ላይ አዲስ ስለሆነ ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ይደረግልኝ። በሌላ ርዕስ ከምንገናኝ ቻው ቻው።